Welcome to AHA Learning Hub, a channel designed to spark your next AHA moment. እንኳን ወደዚህ ቻናል በሰላም መጣችሁ። ዶክተር ሀብታሙ እባላለሁ። የእንግሊዝኛ ቋንቋ መምህር ነኝ። ለማታውቁኝ ዛሬ ረጅም ዓመት እንግሊዝኛን ተምረን ግራመር በደንብ አጥንተን ቃላትን ሸምድደን ነገር ግን በቋንቋው ለመጠቀም ግን አሁንም ብዙ ፈተና ይሆንብናል። የዚህን ችግር የሚፈታ አንድ ቀላል ዘዴ ይዤላችሁ መጥቻለሁ። እንግሊዝኛ ቋንቋ እንደማንኛውም ቋንቋ ነው። ቋንቋ ደግሞ የምንለምደው ስለ ቋንቋው በመማር ወይም ደግሞ ብዙ ነገሮችን በማከማቸት ቃላትን ሊሆን ይችላል፣ ህጎችን ሊሆን ይችላል፣ በማከማቸት በማስቀመጥ ሳይሆን ያስቀመጥነውን ነገር ወደ ስራ በማዋል ማለት ነው፣ ወይም በመለማመድ። ስለዚህ ብዙ ጊዜ እንግሊዝኛን እንደ ሁለተኛ ቋንቋ ለሚማሩ ተማሪዎች የመጀመሪያው ነገር እንደ ፈተና የሚያጋጥማቸው ነገር እንግሊዝኛ ቋንቋን የሚለማመዱበት አጋጣሚ አለማግኘት ነው። ለዚህ ነው ብዙ ጊዜ ተማሪዎች ብዙ ግራመር ላይ ችግር የለባቸውም፣ በቂ የሆነ ቮካብለሪ ወይም የቃላት ክምችት እያላቸውም እንግሊዝኛን ካለመለማመድ ወይም ደግሞ ያላቸውን እውቀት ስራ ላይ ካለማዋላቸው የተነሳ አሁንም ቋንቋውን በደንብ ለመጠቀም ሲቸገሩ እናያለን ማለት ነው። ስለዚህ ይሄን ችግር ለመቅረፍ ብዙ አማራጮች አሉ። ከነዚህ አማራጮች ግን ዛሬ እኔ ለእናንተ ማቀርብላችሁ አንዱን ይሆናል ማለት ነው። ሻዶዊንግ እንለዋለን። ይሄንን ዘዴ ወይም ይሄንን መንገድ ሻዶዊንግ እንለዋለን። ሻዶዊንግ ምንድን ነው? ጠቀሜታውስ ምንድን ነው? እንዴት የኛም ችግር ሊፈታ ይችላል የሚለውን አብረን በዚህ ፕሮግራም ላይ እናያለን ማለት ነው። ስለዚህ እስካሁን ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ከኔ ጋር ቆዩ። ዛሬ በእርግጠኝነት አንድ ችግራችንን የእንግሊዝኛ ቋንቋ ችግራችንን በሂደት ማቃለል የምንችልበትን አንድ መንገድ ተምረን እንወጣለን። ከኔ ጋር ቆዩ። ሻዶዊንግ የምንለው በእንግሊዝኛ የተነገረን አባባል ሊሆን ይችላል፣ አረፍተ ነገር ሊሆን ይችላል፣ መልሶ መድገም። አንድ ኔቲቭ ተናጋሪ የተናገረውን መልሶ መድገም፣ ሻዶ ማድረግ። ሻዶ የምንለው ያው ጥላ ነው። ስለዚህ ተናጋሪውን ልክ እንደ ጥላ እየተከተላችሁ የሚናገረውን ነገር መድገም ማለት ነው። ብዙ ጊዜ እንግሊዝኛ እንደ ሁለተኛ ቋንቋ ወይም ደግሞ እንደ ውጭ ቋንቋ በሚሰጥበት ሀገር ውስጥ ተማሪዎች ያጠናሉ፣ ግን ደፍረው መለማመድ እድል አይኖራቸውም። ክፍሉም ውስጥ ያለው ጊዜ በጣም አጭር ነው። ወጥቶም ደግሞ በማህበረሰቡ ውስጥ እንግሊዝኛ የሚናገር ሰው ስለማያገኙ ወይም ስለማይኖር የተማሩትን ነገር በስራ ላይ ለማዋል ወይም ለመጠቀም አይችሉም። ይህንን የዚህን ችግር በቀላሉ እንዲገባን ለምሳሌ ገንዘብ ቢኖረን እና ያንን ገንዘብ ባንክ ቤት ውስጥ ብናስቀምጠው ነው ወይስ ደግሞ ያንን ገንዘብ ኢንቨስት ብናደርገው ነው የበለጠ ትርፍ የምናገኘው ወይም የበለጠ አማራጭ እድል ልናገኝ የምንችለው? የተቀመጠ ባንክ ቤት የተቀመጠ ገንዘብ ነው ወይስ ደግሞ እየሰራንበት ያለው እያንቀሳቀስ ነው ያለው ገንዘብ ነው ብዙ ገንዘብ ሊያመጣ የሚችለው ብለን ብናስብ የሚንቀሳቀስ ገንዘብ፣ ኢንቨስት የተደረገ ገንዘብ ትርፍ ያመጣል፣ የማደግ ኦፖርቹኒቲም አብሮ ያመጣል ማለት ነው። ስለዚህ ቮካብለሪም ሊሆን ይችላል፣ ግራመርም ሊሆን ይችላል፣ ተምረን ቁጭ ማድረግ የሚመከር አይደለም ማለት ነው። ስለዚህ ዛሬ ሻዶዊንግ ያልኳችሁን ተናጋሪውን እየተከተልን ወይም እንደ ጥላ እየተከተልን የሚናገረውን ነገር በመድገም የምናገኛቸውን ጠቀሜታዎች በቅድሚያ እናያለን። የመጀመሪያው አንዱ የንግግር ችሎታን ማዳበር ነው። ሻዶው ስናደርግ ሰው የሚናገረው ኔቲቭ ስፒከሩ የሚናገረውን ደግመን ስንናገር አንድ የምናገኘው እድል ምንድን ነው? የመናገር ችሎታችንን በቀላሉ የመለማመድ አማራጭ አገኘን ማለት ነው። ሌላ ሰው የምናወራው ሰው መፈለግ አይኖርብንም። ብቻችንን መለማመድ አይጠበቅብንም። አንድ ሰው የሚናገረውን ነገር ሻዶ በምናደርግበት ጊዜ እየተከተልን በምንልበት ጊዜ
አንደኛ ነገር የንግግር ችሎታችን ይዳብራል። አንደበታችን መናገር ይጀምራል ማለት ነው። ያ ማለት ፕራክቲስ ማድረግ ጀመርን ማለት ነው። ቋንቋውን በአንደበታችን መጠቀም ጀመርን ማለት ነው። ስለዚህ ፕሮናውንሴሽን ለመማር ያገለግለናል። አነጋገሩን፣ ዘይቤውን፣ አባባሉን እንማራለን። አክሰንት የምንለውን ተገቢ የሆነውን አክሰንት፣ ፕሮፐር የሆነውን አክሰንት ለመማር ያስችለናል። ከዚህ በተጨማሪ ደግሞ አርቲኩሌሽን፣ አንዳንድ በጣም አስቸጋሪ የሆኑ ለምሳሌ በአማርኛ ውስጥ የማይገኙ ድምፆችን ለመልመድ ለመማር ያስችለናል። ለምሳሌ ያህል እንደ አይነት ቃል ኢንተርዴንታል የምንላቸው አይ ቲንክ ስንል የምናገራቸው አይነት ድምፆችን በቀላሉ ለመማር ያስችለናል ማለት ነው። ስለዚህ አርቲኩሌሽን እንማራለን፣ ፕሮናንሲዬሽን እንማራለን፣ አክሰንት እንማራለን። ስለዚህ እኛም ማወቅ ያለብን ነገር ኔቲቭ ስፒከሮች የሚናገሩትን ነገር እነሱ ባሉበት መንገድ፣ እነሱ በተናገሩበት መንገድ ለመድገም በምንሞክርበት ጊዜ ወደ የሁለተኛውን እድል የማግኘት ቻንስ ይኖረናል ማለት ነው። ይህ ምንድነው? በቋንቋው የመጠቀምን ኮንፊደንስ ማዳበር ወይም ደግሞ በራስ መተማመንን ማዳበር። ቋንቋውን ለመጠቀም በራስ መተማመናችን ይዳብራል። ስለዚህ ሁለተኛው ጥቅም የሚሆነው መጠቀም በመጀመራችን ለራሳችን ያለን ግምት ይጨምራል። እየሞከርነው ስለሆነ እያስመሰል ኔቲቭ ስፒከሮች እንደሚናገሩት እያልን ስለሆነ የምንናገረው እድላችን ሰፊ ይሆናል ማለት ነው። የመልመድ እድላችን ሰፊ ይሆናል። በራስ መተማመናችን ሰፊ ይሆናል። ሶስተኛው ጥቅም የማዳመጥ ችሎታችንን እንደዚሁ አብረው ይጨምራል። እንዴት የማዳመጥ ችሎታችን ይዳብራል ካልን ለምሳሌ ታንግ ትዊስተርስ የምንላቸውን አሁን አንድ አክቲቪቲ እንሰራለን። እሱን ወደ በኋላ ላይ ታንግ ትዊስተርስ ላይ ያሉት ቃላት ብዙ ጊዜ ተመሳሳይ የሆኑ ተመሳሳይ ይዘት ያላቸው ለምሳሌ ሺ ሴልድ ሲሸልድ ባይ ዘ ሲሾር የሚለውን ለምሳሌ ያህል ታንግ ትዊስተር ብናየው ሺ ሴልድ ሴልዝ የሚለው እና ሲ ሾር የሚለው ወይም ሲሼል የሚለው ድምፆቹ ተቀራራቢ ናቸው። የሚያለያያቸው ነገር አለ፣ የሚያመሳስላቸው ብዙ ነገር አለ። ስለዚህ በጣም የሚመሳሰሉትን ድምፆች ለመለየት ስናዳምጥ በጣም ኮንሸስ ሆነን እንድናዳምጥ ያደርገናል። ስለዚህ አንዳንዶቹ ቃላት የአንድ ድምፅ ልዩነት ነው ሊኖራቸው የሚችለው። የአንድ ድምፅ ልዩነት በቃላት መካከል ልዩነት ያመጣል ማለት ነው። ስለዚህ በትክክል ኮንሸስ ሆነን ለማዳመጥ እንድንችል ያደርገናል ማለት ነው። ስለዚህ የማዳመጥ ችሎታችንም ያዳብራል ማለት ነው። ሌላው ስንናገር በጥንቃቄ እንድንናገር፣ በትክክል እንድንናገር ያስችለናል። አንዳንድ ጊዜ ለምሳሌ ያህል በጣም ፎሲላይዝድ የሆኑ ከበፊት ጀምረን ይዘናቸው የመጣ ናቸው። አንዳንድ ጊዜ ቃላቱ በማይባሉበት መንገድ እንኳን እያልን አማራጭ ስለማናገኝ ቃሉን እኛ በመሰለን መንገድ እያነበብነው እንመጣለን። ስለዚህ ያ ስህተት ያ ኤረር ፎሲላይዝድ ኤረር ሆኖ ወይም ደግሞ አብሮን የኖረ ከኛ ጋር የተላመደ ስህተት ይሆንና እንደ ትክክል እየቆጠር ነው ዝም ብለን በዛው መንገድ እንቀጥል ነበር ማለት ነው። ስለዚህ ይሄ እንዳይሆን ግን ኔቲቭ ስፒከሮችን የሚያደርጉትን ነገር በሚናገሩበት መንገድ እኛም ሻዶው እያደረግን ስንመጣ ግን በትክክል ለመናገር ለምሳሌ ውድ ዩ ላይክ እያልን ከነበረ ኔቲቭ ስፒከሮች ሲናገሩት ውድ ዩ ላይክ ካሉ ውድ ዩ ላይክ። ስለዚህ እኛ ውድ ዩ ላይክ የሚለውን እንቀይርና ውድ ዩ ወደ ማለት እንመጣለን ማለት ነው። ይህም በትክክል ቋንቋውን በሚገባ እንድንጠቀሙ ያስችለናል ማለት ነው። ስለዚህ አንዱ ሌላው ጥቅም በትክክል እና በጥንቃቄ መናገር ያስችለናል ማለት ነው። ሌላው በራሱ ቻሌንጅ ነው። አንዳንድ ጊዜ ራሳችንን እንፈትንበታለን። ቻሌንጁን መጋፈጣችን፣ በዚህ ቻሌንጅ ውስጥ ማለፋችን ለእኛ ለራሳችን በጎ ስሜት ይፈጥረናል። ለምሳሌ ያህል ሲሼልድ ባይ ዘ ሲሾር የሚለውን ለምሳሌ ደጋግመን ቶሎ ቶሎ እንድንናገረው በሚሆንበት ጊዜ ቻሌንጅ አለው፣ የራሱ ፈተና አለው። ስለዚህ ያ ቻሌንጅ ደግሞ እኛ ፈን እያደረግን ብዙ ሳንጨናነቅ ነገሩን እየተማረን እንደሆነ እንኳን ሳይሰማን እንግሊዝኛ ቋንቋን በቀላሉ ለመልመድ ያስችለናል ማለት ነው። ስለዚህ
የንግግር ችሎታችን ያዳብራል፣ የማዳመጥ ችሎታችን ያዳብራል፣ በራሳችን መተማመናችን ያሳድጋል። በትክክል ቋንቋውን እንድንናገር ወይም ትክክለኛ የሆነውን አክሰንት ፕሮናንሴሽን ተጠቅመን እንድንናገር ያስችለናል። ከዚህ በተጨማሪ ደግሞ ቋንቋ መማርን እንደ ፈን አድርገን እየተማርን ሳይመስለን በቀላሉ እንድንማር ያስችለናል ማለት ነው። ስለዚህ ሻዶዊንግ ያልነውን ከዚህ ቀጥሎ አንድ ሙከራ በመስራት ፕራክቲስ እናደርጋለን። እናንተም እንድትለምዱት ኔቲቭ ስፒከር ይህችን ሺ ሴልድ ባይ ዘ ሲሾር የሚለውን ሴልስ የምንለው ሴል የምንለው ያው መሸጥ የሚለው ነው ታውቁታላችሁ። ኤስ የምንጨምረው ብዙ ጊዜ ምን ሲሆን ነው? ሰርድ ፐርሰን ሲንጉላር ሲሆን ሺ ሴልስ ሲሼልዝ የምንለው ደግሞ የባህር ዛጎሎች ነው የምንላቸው። ሲሾር የባህር ዳርቻ እንደማለት ነው። ሺ ሴልድ ሲሼልዝ ባይ ዘ ሲሾር የሚለውን ኔቲቭ ስፒከሩ ጋር ፕራክቲስ ታደርጋላችሁ። Can you say this tongue twister 3 times fast? Practice. 1. She sells seashells by the seashore. 2. She sells seashells by the seashore. 3. She sells seashells by the seashore. ለዛሬ በዚህ ይበቃናል። ፕራክቲስ ካደረጋችሁ በኋላ ያላችሁን አስተያየት ግን ወይም ደግሞ ይሄንን ነገር ሞክራችሁት ሻዶዊንግ ያልነውን ነገር ሞክራችሁት በእያንዳንዳችሁ በራሳችሁ ሞክራችሁት ያያችሁትን ለውጥ ከስር ትጽፉልኛላችሁ ማለት ነው። ለዛሬ በዚህ ይበቃናል። አመሰግናለሁ።